በኔፓልና በቻይና ድንበር አካባቢ የተከሰተው ኃይለኛና ድንገተኛ ጎርፍ ከባድ የሰብአዊና የንብረት አደጋ አስከትሏል። እስካሁን ቢያንስ 165 ሰዎች መሞታቸው የተረጋገጠ ሲሆን ከ800 በላይ ሰዎች ደግሞ እንደጠፉ ተዘግቧል። የፍለጋና የማዳን ስራውም ግን አሁንም ቀጥሏል። ነገር ግን ይህ ጎርፍ እንደተለመደው በከባድ ዝናብ ብቻ የተነሳ አልነበረም። እንደ ባለሙያዎች ገለጻ የበረዶ ግግር ክፍል ተሰብሮ ከተራራው ላይ ወደቀ። ይህም በረዶ ድንጋይና አፈር በአንድ ላይ በመሰብሰብ የውሃ መንገዱ ለጊዜው እንዲዘጋ አደረገ። ከዚያም የተፈጠረው የተፈጥሮ ግድብ በመፍረሱ ከፍተኛ መጠን ያለው ውሃ፣ ጭቃና ድንጋይ በአስፈሪ ፍጥነት ወደ ታች ተለቀቀ ማለት ነው። በዚህ ጊዜ የሌሄንዴ ኮላ ወንዝ አካባቢ በውሃና በጭቃ ተሞልቶ የነበሩ መንደሮችንና ቤቶችን መዋጥ ጀመረ። መኪኖችን በውሃ ተንሳፈፉ፣ ቤቶችም ፈራረሱ፣ ድልድዮችም ተቆራረጡ፣ መንገዶችን በጭቃና በድንጋይ ተሸፈኑ። በኔፓል ብቻ ወደ 19 ድልድዮችና ወደ 40 ኪሎ ሜትር መንገድ በጎርፍ መጠረጉ ተዘግቧል። አስደንጋጩ ነገር ግን ይህ ሁሉ ሲከሰት በአካባቢው ከባድ ዝናብ እንኳን አልነበረም ማለት ነው። ሰዎች ጥንቃቄ እንዲያደርጉ ብዙ ሰዎች ለአደጋው ምንም ዝግጅት ሳያደርጉ በቤታቸው ነበሩ። በድንገት የመጣው የውሃና የጭቃ ኃይል ግን ለመሸሽ በቂ ጊዜ አልሰጣቸውም። በኔፓል የሞቱት ሰዎች ቁጥርም ከፍ እያለ ሲሄድ በቲቤት በኩልም ቢያንስ 3 ሰዎች መሞታቸውን በመቶዎች መጥፋታቸው ተዘግቧል። እንዲሁም ወደ 40 የሚሆኑ ቱሪስቶችም የደረሱበት አልታወቀም። በተጨማሪም በአደጋው አካባቢ የነበሩ ብዙ የውጭ ሀገር ጎብኚዎችና ቱሪስቶች የት እንዳሉ እስካሁን አልታወቀም። የኔፓል ወታደሮች፣ ፖሊሶችና የአደጋ ጊዜ ሰራተኞች ሄሊኮፕተሮችን፣ ድሮኖችና የፍለጋ ውሾችን በመጠቀም በህይወት የተረፉ ሰዎችን ለማግኘት እየሰሩ ነው። ነገር ግን የተበላሹ መንገዶች፣ ከፍተኛ ወንዝ ውሃና የተከማቸ ጭቃ የማዳን ስራውን እጅግ ውስብስብ አድርጎታል። በአካባቢው የኤሌክትሪክ አቅርቦትን በከፍተኛ ሁኔታ የተጎዳ ሲሆን የኔፓል ኤሌክትሪክ ባለስልጣን እንደገለጸው ወደ 430 ሜጋዋት የሚጠጋ የማምረት አቅም ከማስተላለፊያና ከማከፋፈያ መሰረተ ልማቶች ጋር ተጎድቷል ማለት ነው። ይህ አደጋም ለዓለም ሌላ አስጊ ጥያቄን አስነስቷል። ሳይንቲስቶች የዚህ ልዩ ክስተት ቀጥተኝነት ምክንያት ከአየር ንብረት ለውጥ ጋር ለማገናኘት ገና ምርመራ ላይ ቢሆኑም የሂማሊያ ግግሮች በፍጥነት እየቀነሱ መሆናቸው ግን በሳይንሳዊ ጥናቶች ተመዝግቧል። አሁን የኔፓል ማሳሰቢያ ግልጽ ነው። በወንዞች ዳርቻ የሚኖሩ ሰዎች ወደ ከፍተኛ ቦታ እንዲወጡ ተጠንቅቀዋል። የፍለጋና የማዳን ስራውም እስካሁን አልቆመም። ከተራራ ጫፍ የተነሳው ውሃ በጥቂት ሰዓታት ውስጥ መንገዶችና ድልድዮችንም ሊያጠፋ ይችላል። የኔፓል አደጋ ደግሞ ይህንን በአስከፊ ሁኔታ አሳይቷል። የማዳን ስራውም የሚቀጥል ሲሆን በጎርፍ የጠፉ ሰዎች ቁጥርና የደረሰው ጉዳት በቀጣይ ሰዓታት የበለጠ ግልጽ ይሆናል ማለት ነው። እንግዲህ በጣም የሚያሳዝን በህይወታችን ካየናቸው አደጋዎች በጣም የሚዘገንን አደጋ ነው። እንግዲህ ለሞቱት ነፍስ ይማር እያለን ሌላ መረጃ ደግሞ ስናገኝ ወደ እናንተ የምናደርስ ይሆናል። እስከዛው ሰላም ቆዩ።